እንጀራውን ሳገኘው ሽሮውን አጠዋለሁ። ሽሮውን ሳጠው በርበሬውን አጠዋለሁ። እንዴት ነው? ደህና ነኝ። እግዚአብሔር ይመስገን። ሰላም ነው? ይሻልሻል? እዚህ የምንለብሳቸው ልብሶች ናቸው። እሺ ቢጃሞች ልክሽ ይሆናል ብዬ አስባለሁ። አላውቀውም ግን አሰርተንልሽ ነው። እሺ እናቴ። እነዚህ ከውስጥ የሚለበሱ ናቸው። የውስጥ ቁንጣ ናቸው። እሺ እናቴ። እነዚህ ግን ቢጃማ ናቸው። የሚያበቃሽ ከሆነ ቸክ ታረጊውና ቀይርልሻለሁ። ይበቃሻል? ይበቃኛል። ይበቃናት እንደውም ትልቅኝ ይበቃኛል። እኔ እንጃ የማያበቃሽ ከሆነ ትቀይሪዋለሽ። እድሜ ይስጥልኝ። አሜን። እሺ ጉልበታ እንደበጽኝ ሁላችሁ ግቡልኝ፣ ተኝታችሁ ተነሱ። እድሜ ይስጥልኝና እሺ ሽሮና በርበሬ ነው። እሺ እናቴ እድሜ ይስጥልኝ። ሽሮና በርበሬ ያስፈልገኝ አስቲ ነበር። እሱን አምጥቼልሻለሁ። እድሜ ይስጥልኝ። ጉልበት አንደበቱን ይስጥልኝ። እንዲህ እንደታገልክልኝ እግዚአብሔር ላንተ ደግሞ ትግሉን ይስጥልኝ። አሜን። አይዞሽ 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 አይዞሽ። ተባረክ ብሩክ። እድሜ ይስጥልኝ። ጉልበቱን አንደበቱን እናንተ ይበል። ሁላችሁ ግቡልኝ፣ ተኝታችሁ ተነሱ። ሰኔ አዳጋ ያድናችሁ እግዚአብሔር ያሰንብትልኝና ከምን ዘንዳው እንደዚህ ደርሶ ነው እንደዚህ ሆነ። ስንት አመት ሆነ? 3 አመት ያልፈራትኛን እያለሁ አሁን እንተሱ ጄቲ ክራንች ሰርቶልኝ እምቢ አለኝ። እምቢ አለሽ? እሱ ላይ ያሉ ክራንች የእንጨት ክራንች ሰራልኝ መጀመሪያው ታው አሁን ብለው እምቢ አለኝ። አልቻልኩበት እና እንዲሁ ሌላውንም ስጠይቅ ይሄማ እዚያ ቀበሌ ወይ እዚያ ነበር ይሉኛል። ይቺ የምትገፋይት እሷን ፈልጋት ነበር። የምትገፋው እንድትተባበሩኝ እሷን አሁን እንደዚህ ቤት ውስጥ ሆኜም ተራበኝ ወጥቼ እዚያች ላይ ለምኜ በላ ነበር። እንጀራውን ሳገኘው ሽሮውን አጠዋለሁ። ሽሮውን ሳጠው በርበሬውን አጠዋለሁ። አሁን ያየን አሁን ያቺ ባገኛት እንደዚህ እንደምንኮራተት ብዬ መለመን እችላለሁ። በሰሞን ማቤት ቁጭ ብዬ ካንተ ላይ ስበላ ሰነበት ግዙልኝ እንጂ ሽሮ ግዙልኝ በዚህ በብሪት የኔ ስበላ ሰነበት። እድሜ ይስጥህ ተባረክ ብሩክ። ከኔ መከራ ያድናችሁ። እህት የለኝ ወንድም የለኝ። ሆዴን ስለ የቤት ከራይ ሲከፈልልኝ ደግሞ ሆዴ አሁን የቤት ኪራይም አለብሽ። የቤት ኪራይ አለብኝ። አሁን የ3 ወር አልፎብኛል። ያችንን የሰጣኝን ዝም ብዬ ነው የበላሁባት። ስንት ወር ነው? ስንት ነው የምትከፊው? 500 ነው። ይሄ ነው የማላልኳቸው ዝም ብዬ ነው የበላኋት። አልሰጠኋቸውም የነሱ ዝም ብዬ የበላሁት እና ያሸግሩኝ ነው። ከሆነላችሁ አቅም ታገኛችሁ ከዚህ በላይም አይሆንባችሁ። ያችንን የምትገፋን ቆሚ ወደዛች ለምንባታለሁ ገፋ እያደረኩ አሁን ዲጨንቃቸው ወጥቼም አለምን ስለሆነ ይችን ኮቸሮይትን ተቢሮ እንደ ደካሞች አብረው አደራይተው ያመጡ ያችን እየሸጥኩ እንጀራ ሳጣያችን እያንበረበርኩ ባሻቦ በላታለሁ እና ተባበሩኝ። ተባበሩ። እሺ ይሄንን አድርስልሽ። ይሄንን ይላኩልሽ የሉማሜ ወጣቶችና አማኑኤል ደምሌ የሚባል አንድ ወንድማችን ነው እና የሉማሜ ወጣቶች ናቸው። ንብረት አበጀ የሚባል አንድ ወንድማችን እንደ የሉማሜ ልጅ ነው። ይሄ ደግሞ ለ3 ወር ቤት ኪራይ ይሁንሽ። 3 ወር አድርጋ አለብሽ። በቃ የ3 ወር ቤት ኪራይ ደግሞ ሲሆንሽ እንግዲህ እየመጣን እንጠይቅሻለን። አይዞሽ በርቺ። ተባረኩ ብሩክኑ። ጉልበታችሁን አንደበታችሁን ይባርክልኝ። ሁላችሁ ግን አደባባይ ዳጥ ያድናል። ከታይ ጫማ ተላይ ከላይ ሆናችሁ ቅድስት ጊዮርጊስ ከኔ መከራ ያድናችሁ። ከኔ መከራ ዝም ብዬ ወፍ ዘራሽኝ ዘመድ የለኝ ምን የለኝ መጥቼ ኮተት ብዬ እዚህ ወደም ከመግባት ወደኩ ቀረው እና እንደሞ ተስፋ ብሎ ደግሞ እናንተ እንደሞጣለ ምን ነው ምናምን አልሞከርሽም? ወሰዱ ማርቆስ ሁላችሁት ማርቆስ ወሰዱ ምን አሉ? ምንድነው መንሸራተት ነገር ነው አሉ። ደስ መንሸራተት እሱ ነው አሉኝና አሁን ከሆነላችሁ እንዴ ተለፋት እንመጣና እንጠይቅሻለን። ይችር የምትገፋይት እንደሞ እስቲ ፈላል እድሜ ይስጥልኝ። ያሰንብትልኝ። ተባረኩ ብሩክ። ጉልበታችሁን አንደበታችሁን ይባርክልኝ። አሜን። እግዚአብሔር ይስጥልኝ። አሜን አሜን። ሰላም ሁኚልኝ። በርቺ። እየመጣን እንጠይቅሻለን። አይዞሽ አንቺ ብቻ ጠንካራ ሁኚ። እሺ እናቴ። እሺ አይዞሽ። እሺ እናቴ። ደግሞ ይሻልሻል፣ እርግጠኛ ነኝ ይሻልሻል። አዎ ይሄ አሁን ከድማያታችን የእጅ እንትገፋ እቺ የዝምት ያዛን ይሻላል።
ይሄንን ቪዲዮ የሚያው ከየትኛውም የዓለም ክፍል ያሉ እቺ የምትገፋው ቁጭ ብላ የገፋቻት የምትንቀሳቀሰው የምትከረከረዋን ነገር ትፈልጋለች እህታችን። እንግዲህ ይሄን ቪዲዮ የምታው ቀን አሳቢዎች፣ መልካም አሳቢዎች፣ ሁሌም በጎ ነገር ለማድረግ የማሳሱት ብትገዙላት እህታችን ደግሞ ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሰች የምትፈልጋቸውን እርዳታዎች እንኳን ለመጠየቅ እድሉን ታገኛለችና ይሄን ቪዲዮ የምታው ከየትኛውም የዓለም ዳርቻ ያላችሁ እንግዲህ ይሄን እንደምታረጉላት ተስፋ አለኝ። በያላችሁበት ሰላማችሁ ይብዛ። ይሄንን ነገር ላረጋችሁ ለሉማሜ ወጣቶች በሙሉ እጅግ በጣም አመሰግናለሁ። በወጣ ይተካ ብያለሁኝ። ሁሌም እጃችሁን ትዘረጋላችሁና አናፍርባችሁም፣ እንኮራባችኋለን። ወንድሞቼ እህቶቼ ከልብን እናመሰግናችሁ። ሰላም ሁኑልኝ። እህቴ እንግዲህ አንቺን መርቀሻቸዋል፣ እናመሰግንሻለን። መተንጠቅሻለን። እሺ እሺ እናት መተንጠቅሻለን። በርቺልኝ። እሺ እንደ ቆመሽ መሄድ ትሻለሽ። የተወሰነ አያስቆምሽም። ቀስ እያልሽ ሁሌም እንደሱ ለመንቀሳቀስ ሞክር ትሪያለሽ። እንደዚህ እየጠነከርኩን በዚህ ሽንት ቤት አልወጣም ነበር አይደለም። ሽንት ቤት እነዚሁ ናቸው እንግዲህ የሚያጠቡኝ የእነሱ እናት ነበሩ። የእነሱ እናት በ2 ዓመታቸው ሞቱብኝ ሲያስታምሙ። ከዛ እነሱ ተተኩደ። አሁን እነሱን ወንጥል ነው ሽንት ቤቱ ሰዱ ነው አንጥልኝ ነው እንዲያርጉልኝ ወንጥላ። አሁን እንደዚህ እየተንቦረቻቸው በኋላ ሽንት ቤት መሄዱን አረፉ። እኔ ወጣላቸው ጀመር። አሁን ገበያ ክራንች ቢሆን እዚህ መቆም ትችያለሽ። ክራንች በክራንች እንዲያል ይሄን ይቺ የምትገፋው ነበረች የምትሻለኝ። ያ እንጨቱ ክራንች ነው። ያ እንጨቱ ክራንች እሱ ጄቴ ሞክስል ሞክረው ብዬ አልሆነ አለቃር። በቃ እስቲኛም መተንጠቅሻለን። እንግዲህ በርቺ፣ ጠንክሪ፣ ሰላሙኝልን። እሺ ሰላምሽ ይብዛ። እንጠቅሻለን። እሺ እናቴ፣ እሺ ሰላሙኝ። እሺ